በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የፈገግታ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ከእኔ ጋር እግዚአብሔር ይመስገን። በእናንተ ጋር እንዴት ይዟችኋል? ጤንነት ቆይታ ከእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬም እንደተለመደው ጥያቄና መልሶቻችንን ይዘን ቀርበናል። ለቤቱ አዲስ የሆናችሁ በላይክ ግቡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ከልብ እናመሰግናለን ስለምታበረታቱን። ጥያቄ ቁጥር 1 ላይ እንገባለን። ጥያቄ ቁጥር 1 ኢየሱስ እውር ሆኖ የተወለደውን ሰው ለመፈወስ ምን ተጠቀመ? ኢየሱስ እውር ሆኖ የተወለደውን ሰው ለመፈወስ ምን ተጠቀመ? ሀ ዘይት፣ ለ ጭቃ፣ ሐመሩሃ ውሃ፣ መ እጆቹን። እነሆ መልሳችን ለጭቃ ብላችሁ ከመለሳችሁ ትክክል ናችሁ። በዮሐንስ ወንጌል ምዕራፍ 9 ከቁጥር 6 እስከ 7 ላይ እንደተገለጸው ኢየሱስም በምድር ላይ እንትፍ ብሎ በምራቁ ጭቃ አደረገ። ጭቃውንም በእውሩ ዓይኖች ላይ ቀባውና ሂድና በሰሊሆም መጠመቂያ ታጠብ አለው። ሰውየውም ሄዶ ታጠበ፣ እያየም ተመለሰ። እነሆ ጥያቄ ቁጥር 2 ላይ ደርሰናል። ጥያቄ ቁጥር 2 ኢየሱስ ክርስቶስ በአንድ ጊዜ 10 ለምጻሞችን ፈወሰ። ከእነርሱ መካከል ስንቱ ተመልሶ አመሰገኑት? ስንቱ ሰዎች ተመልሰው አመሰገኑት? ሀ 3ቱ፣ ለ 2ቱ፣ ሐመሩሃ 1፣ መ ማንም አልተመለሰም። እነሆ መልሳችን ሐመሩሃ 1 የሚለው ይሆናል። በሉቃስ ወንጌል ምዕራፍ 17 ከቁጥር 12 እስከ 19 ላይ እንደተመዘገበው 10ሩ ለምጻሞች ራሳቸውን ለካህናት እንዲያሳዩ ያዘዛቸውን የኢየሱስን ትእዛዝ ታዘው ሲሄዱ በመንገድ ላይ ሳሉ ነጹ። ነገር ግን ከነርሱ መካከል ሳምራዊ የሆነው አንዱ ሰው ብቻ እግዚአብሔርን በታላቅ ድምፅ እያከበረና እያመሰገነ ወደ ኢየሱስ እግር ስር ተመለሰ። ኢየሱስም 10ሩ አልነጹምን? 9ኙስ ወዴት አሉ ብሎ ጠየቀው። እነሆ ጥያቄ ቁጥር 3 ላይ ደርሰናል። ጥያቄ ቁጥር 3 በውሃ ላይ ወደ ኢየሱስ የተራመደው ሐዋርያ ነገር ግን መስመጥ የጀመረው ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሩሃ ያዕቆብ፣ መ እንድርያስ። እነሆ ትክክለኛ መልሳችን ለጴጥሮስ የሚለው ይሆናል። ጴጥሮስ ብላችሁ ከመለሳችሁ ትክክል ናችሁ። በማቴዎስ ወንጌል ምዕራፍ 14 ከቁጥር 29 እስከ 31 ላይ እንደተመዘገበው ኢየሱስም በጠራው ጊዜ ጴጥሮስ ከታንኳይቱ ወርዶ በውሃው ላይ ተራመደ። ነገር ግን የንፋሱን ኃይል አይቶ በመፍራቱ መስመጥ ጀመረ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘው። ጴጥሮስ በመጠራጠሩ ቢገስጽም የእርሱ ድፍረት ግን ዓይኖቹን ሁልጊዜ ከክርስቶስ ላይ ማድረግ ምን ያህል አስፈላጊ እንደሆነ ያስተምረናል። ጥያቄ ቁጥር 4 ላይ ደርሰናል። እነሆ ጥያቄ ቁጥር 4 ለመመለስ ዝግጁ ናችሁ? ጥያቄ ቁጥር 4 ኢየሱስ ንፋሱንና ማዕበሉን በገሰጸው ጊዜ በማዕበሉ ላይ ምን ተከሰተ? ኢየሱስ ንፋሱንና ማዕበሉን በገሰጸው ጊዜ በማዕበሉ ላይ ምን ተከሰተ?
ሀ ይበልጥ ጠነከረ፣ ለ ጀልባዋን አሰመጣት፣ ሐመሩሃ ለ3 ቀናት ቆየ፣ መ ወዲያውኑ ጸጥ አለ። እነሆ ትክክለኛ መልሳችን መ ወዲያውኑ ጸጥ አለ የሚለው ይሆናል። መ ብላችሁ ከመለሳችሁ ትክክል ናችሁ። በማርቆስ ወንጌል ምዕራፍ 4 ከቁጥር 39 እስከ 41 ላይ እንደተገለጸው ኢየሱስ ማዕበሉን ዝም በል ጸጥ በል በሚል ቃላት ገሰጸው። ወዲያውኑ ንፋሱ ተወ፣ ታላቅ ጸጥታም ሆነ። ደቀ መዛሙርቱም እጅግ ፈርተው ንፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። እነሆ ቀጣይ ጥያቄያችን ኢየሱስ በሌላ ጊዜ ደግሞ 4000 ሰዎችን ለመመገብ ስንት እንጀራ ጥቅም ላይ አዋለ? ኢየሱስ ክርስቶስ በሌላ ጊዜ ደግሞ 4000 ሰዎችን ለመመገብ ስንት እንጀራ ጥቅም ላይ አዋለ? ሀ 2፣ ለ 4፣ ሐመርሃ 5፣ መ 7። እነሆ ትክክለኛ መልሳችን መ 7 የሚለው ይሆናል። 7 ብላችሁ ከመለሳችሁ ትክክል ናችሁ። በማቴዎስ ወንጌል ምዕራፍ 15 ከቁጥር 36 እስከ 38 ላይ እንደተገለጸው ኢየሱስ 7 እንጀራና ጥቂት ትናንሽ አሶችን አበርክቶ 4000 ወንዶችና ሴቶችን ሕፃናትን ሳይጨምር መገበ። ሁሉም በልተው ከጠገቡ በኋላ 7 ሙሉ ቅርጫት ትርፍራፊ ተነሳ። ከመጀመሪያውም የሕዝብ አመጋገብ በተለየ መልኩ ይህ ተአምር የተከናወነው በአሕዛብ ምድር የአይሁድ ባልሆኑ ወገኖች አካባቢ ነበር። ይህም የክርስቶስ ርኅራኄ ከእስራኤል ወሰን ውጪ ለሆኑትም እንደሚተርፍ ያሳያል ይለናል። እነሆ ቀጣይ ጥያቄያችን ኢየሱስ 5000 ወንዶችን ለመመገብ ስንት እንጀራና አሳ ተጠቀመ? ኢየሱስ ክርስቶስ 5000 ወንዶችን ለመመገብ ስንት እንጀራና አሳ ተጠቀመ? 3 እንጀራና 2 አሳ፣ ለ 5 እንጀራና 2 አሳ፣ ሐመሩሃ 4 እንጀራና 1 አሳ፣ መ 7 እንጀራና 3 አሳ። ይሄኛው ተደጋጋሚ ነው። መቼም እንደማይጠፋችሁ ተስፋ አለኝ። ለ5 እንጀራና 2 አሳ በዮሐንስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ላይ እንደተመዘገበው አንድ ብላቴና 5 የገብስ እንጀራና 2 ትናንሽ አሳዎች ይዞ መጣ። ኢየሱስም ምስጋና አቅርቦ ከባረከ በኋላ ለሕዝቡም አደላቸው። ከ5000 በላይ ወንዶች ከበሉ በኋላ 12 መሶብ ቅርጫት ትርፍራፊ ተነሳ ይለናል። እነሆ ቀጣይ ጥያቄያችን ላይ ደርሰናል። ቀጣይ ጥያቄ ጴጥሮስ በኢየሱስ እርዳታ እጅግ ብዙ አሳ ካጠመደ በኋላ ምን ብሎ ተናገረ? ሀ አሁን እኔ ታላቅ አጥማጅ ነኝ። ለ ጌታ ሆይ እኔን ኃጢአተኛ ነኝና ከእኔ ራቅ። ሐመሩሃ እነዚህን አሶች በስንት እንሽጣቸው? መ ይህንን ተአምር ሌሎች ሰዎች ሊያደርጉት ይችላሉን? እነሆ መልሳችን ለጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ራቅ። በሉቃስ ወንጌል ምዕራፍ 5 ከቁጥር 8 ላይ እንደተመዘገበው ስምዖንና ጴጥሮስ ሌሊቱን ሁሉ ሲደክሙ አድረው ምንም ሳያገኙ ቀርተው በኢየሱስ ቃል መረባቸውን ሲጥሉ ግን ታላቅ የአሳ መንጋ እንደተያዘ ባየ ጊዜ በኢየሱስ ጉልበት ላይ ወደቀ። የኢየሱስን መለኮታዊ ኃይልና ቅድስና ሲመለከት የራሱ ድክመትና ኃጢአተኝነት ስለታየው ጌታ ሆይ እኔን ኃጢአተኛ ነኝና ከእኔ ራቅ አለው። ኢየሱስ ግን በርህራሄ ተሞልቶ አትፍራ፣ ከአሁን ጀምሮ ሰዎችን የምታጠምድ ትሆናለህ አለው። ከዛም ቀጥሎ በወንጌል መረብ
ሰዎችን ሲያጠምድ ኖሯል ማለት ነው። የዛሬው ጥያቄያችን ቆይታችን እዚህ ላይ ያበቃል። ጥያቄውን ከወደዳችሁት ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ስለምታበረታቱን ከልብ እናመሰግናለን። በድጋሚ እስከምንገናኝ ባይ ባይ።